የሩሲያና ዩክሬን ጦርነት ከተጀመረ 4 ዓመታትን ሊደፍን ጥቂት ወራት ብቻ ቀርተውታል። በጦርነቱ በሁለቱም ወገኖች ላይ የደረሰው ሰብአዊና ኢኮኖሚያዊ ኪሳራ እንዳለ ሆኖ በዓለም ላይ የፈጠረው የኢኮኖሚ ቀውስ በቀላሉ የሚታይ አይደለም። በዚህም ምክንያት ዓለም የጦርነቱን መቋጫ እየተጠባበቀ ይገኛል። ጦርነቱን ለማብቃት የተለያዩ ሙከራዎች ቢደረጉም አንዳቸውም ግን ሊሳኩ አልቻሉም። በተለይም ቱርክ የሁለቱ ሀገራትን ከፍተኛ ባለስልጣናት ብታወያይም ከመርከኞች ልውውጥ ያለፈ ጠብ ያለ ነገር አልተገኘበትም። በሰኔ 2024 ከ100 በላይ ሀገራትና የድርጅት ተወካዮች የተሳተፉበት የዩክሬኑ የሰላም ጉባኤ በስዊዘርላንድ ተደርገው ነበር። የጉባኤው ዓላማ በተመድ ቻርተር መሰረት የዩክሬን የግዛት አንድነትን በጠበቀ መልኩ የሰላም ስምምነት ላይ መድረስ ቢሆንም ዩክሬን በበኩሏ 10 ነጥቦች ያሉት የሰላም ስምምነት እቅድ በ2022 የቡድን 20 ጉባኤ ላይ አቅርባ የነበረ ቢሆንም በዚህም በኩል የመጣ ለውጥ የለም። ፕሬዚዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ቃል ከገቡባቸው ጉዳዮች አንዱ የሩሲያና ዩክሬንን ጦርነት ማብቃት ነበር። በቃላቸው መሰረት ሁለቱን መሪዎች በማነጋገርና ቅድመ ሁኔታዎችን በማስቀመጥ ሀገሪቱን ወደ ሰላም ድርድር ለማምጣት ጥረት ቢያደርጉም እስካሁን አልተሳካላቸውም። ፕሬዚዳንት ትራምፕ አሁንም ባለ 28 ነጥብ የሰላም እቅድ አቅርበው የሁለቱ ሀገራት መሪዎችን ይሁንታ እየጠበቁ ናቸው። በአሜሪካና በሩሲያ ባለስልጣናት እንደተዘጋጀ የሚነገርለት ይህ ባለ 28 ነጥብ የሰላም እቅድ በመሪዎች ደረጃ የሚደረግ ድርድርን የሚያካትት ነው። ለመገናኛ ብዙሃን ሾልኮ ወጣ የተባለው መረጃ እንደሚያመለክተው እቅዱ ለሩሲያ ያደላ እንደሆነ የዩክሬን አጋሮች በሆኑ የአውሮፓ ሀገራት ትችት እየደረሰበት ይገኛል። እቅዱ ዩክሬን እንደ ዶኔስቲክ፣ ክሬሚያና ሉሃንስክ ያሉ ግዛቶችን ለሩሲያ እንደምትለቅ፣ የጦር ኃይሏን ቁጥር እንደምትመጥንና የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የመቀላቀል ሐሳቧን እንድትተው የሚያስገድዳት እንደሆነ የምዕራባውያን ሚዲያዎች እየዘገቡ ይገኛሉ። የአሜሪካና ዩክሬን ከፍተኛ ባለስልጣናት በጄኔቫና በአቡዳቢ ስብሰባዎችን ካደረጉ በኋላ እቅዱ ተሻሽሎ ወደ 19 ነጥብ ማዕቀፍ መውረዱን ደግሞ የዘጋርዲያን መረጃ ያመለክታል። የባለስልጣናቱ እንደሚሉት ይህ የተሻሻለው ሰነድ ከዩክሬን ብሔራዊ ጥቅም ጋር የሚስማማ ነው። በተለይም የግዛት ሉዓላዊነቷን እና የደህንነቷን ዋስትናን በተመለከተ የበለጠ የተጣጣመ መሆኑን ነው የጠቆሙት። የዩክሬን ባለስልጣናትም በተሻሻለው እቅድ መስማማታቸውንና ስምምነቱ ሙሉ እንዲሆን ግን በዋና ዋና የግዛት ጉዳዮች ላይ በመሪዎች ደረጃ ውሳኔ ማግኘት አለባቸው እያሉ ነው። ሩሲያ በበኩሏ የመጀመሪያዎቹ የስምምነት ሐሳቦች ለንግግር መንገድ ሊከፍቱ ይችላሉ የሚል ጥንቃቄ የተሞላበት ሐሳብ ሰጥታ የነበረ ሲሆን እቅዱ ወደ 19 ነጥቦች ከተስተካከለ በኋላ ግን ስምምነት ላይ ለመድረስ ጊዜ የሚወስድ ነው በማለት ጥርጣሬዋን ገልጻለች። ይህ ጥርጣሬ የተሞላበት የሩሲያ አቋም ጉዳዩን ውስብስብ እንደሚያደርገው ነው ተንታኞች እየገለጹ ያሉት። የሆነ ሆኖ የአሜሪካ ባለስልጣናት የተቀሩትን ዝርዝር ጉዳዮች ለማጠናቀቅ ከዩክሬንና ከሩሲያ ልዑካን ጋር የከፍተኛ ደረጃ ስብሰባዎችን ይቀጥላሉ ተብሎ ይጠበቃል። የመጨረሻዎቹን ነጥቦች ላይ ስምምነት ላይ ለመድረስ ግን ቅድሚያ በአሜሪካና በዩክሬን መሪዎች መካከል ውይይት እንዲደረግ በዩክሬን በኩል ጥያቄ ቀርበዋል።